እንዲሁም የተከበሩ ገብረ እግዚአብሔር ደሴ የወልቃይት ጠገዴ ሰቲት ሁመራ ዞን ብልጽግና ፓርቲ ኃላፊና የሻለቃዋ ሎጂስቲክ እና አስተዳደር እንዲሁም የሻለቃዋ አመራሮች በአጠቃላይ የተከበራችሁ የርዋሳ እና ዙሪያዋ የዳንሻ የሁመራ በአጠቃላይ የወልቃይት ጠገዴ ሰቲት ሁመራ ዞን ተጋባዥ እንግዶች፣ አባቶች፣ ሽማግሌዎች፣ ሃይማኖት አባቶች በዛሬው ዕለት እንኳን ለዚህ ምርቃን ለማየት ስላበቃን ፈጣሪ ላመሰግን እወዳለሁ። ሕማማቱን የበረታ ለትንሣኤው ይበቃል። ሕማማቱን የበረታ ለትንሣኤው ይበቃል። የተከዜ ዘብ የሕማማቱ መበርቻችን የትንሣኤው መሻገሪያ ድልድያችን ነው። በአማራ ብሔራዊ ክልላዊ መንግስት የወልቃይት ጠገዴ ሰቲት ሁመራ ዞን የዞንና የወረዳ አጠቃላይ የፖለቲካና የጸጥታ አመራሮች፣ የቀበሌ ስራ አስኪያጆች በተከዜ ዘብ ተልዕኮ አመራርና የዘላቂ ነፃነት ማረጋገጥ ታሪካዊ ኃላፊነት ዙሪያ ለሳምንታት ሲሰጥ የቆየው ስልጠና ስኬታማ በሆነ መንገድ ተጠናቋል። እንኳን ደስ አላችሁ። ስልጠናው ወታደራዊ ስነ አእምሯዊ ዝግጁነትና ዲሲፕሊን የተላበሰ አመራር ግንባታ ላይ ያተኮረ በመሆኑ ለዘርፈ ብዙ ትግላችን ትርጉሙ የላቀ ሆኖ አግኝተነዋል። በክርስትና ሃይማኖት አስተምህሮ መሰረት ከትንሣኤው በፊት መከራና ፈተናዎች፣ የእውነት መንገድ በፈተና የተሞላ ስለመሆኑ ጌታችን መድኃኒታችን ኢየሱስ ክርስቶስ ዓለምን ለማዳን ወደዚች ምድር ከመጣበት ጊዜ ጀምሮ እስከ ቀራንዮ ድረስ በከፈለው ዋጋ እንረዳለን። ክርስቶስ ሞትን ድል የነሳበት የመከራ መንገድ ለእውነት ሊከፈል ስለሚገባው ዋጋ ሕያው ተምሳሌት ነው። በዚህ ተምሳሌት በትንሣኤ ጉዞ ውስጥ ሕማማት ስለመኖሩ እንገነዘባለን። ሕማማት የፈተናዎች መብዛት፣ ከዓላማቸው ወጥተው የሚክዱን መኖር፣ ለጊዜያዊ ጥቅም መንበርከክ፣ ዘላቂውን ሳይሆን በዕለት ፍላጎት ተጠልፎ መውደቅ የሚበዛበት የፈተና ወቅት ነው። ነገር ግን ለሚበረቱ ሁሉ ድል ከእነርሱ ጋር ነውና በፈተናዎች መጽናት ትንሣኤን ያቀርባል። የወልቃይት ጠገዴ የዘመናት የአማራ ማንነትና ወሰን ጥያቄ የተለያዩ ምዕራፎች አልፎ ዛሬ ወሳኝ የትግል ሜዳ ላይ ደርሷል። ዳገቱን አገባዶ የትንሣኤውን ጫፍ እያየ ቢሆንም ሕማማቱን ገና አልጨረሰም። ዛሬ የደረስንበት የትግል ሜዳ የሕማማቱ የመጨረሻዎቹ ቀናት ነው። በፈተና እንጸናለን፣ በሥራ እንገለጣለን በሚለው የትግል መርሃችን መሰረት የወትሮ ዝግጁነትን በማሳደግ በሁለት የትጥቅ አቅሞች ልቆ መገኘት መርጠናል። አንደኛው በሐሳብ ትጥቅ ሲሆን፣ ሁለተኛው ደግሞ ከአባቶቻችን በወረስነው አርበኝነት መሰረት በብረት ትጥቅ አቅምና ተነቃነቃዊ ዝግጁነት ማሳደግ የሚጠይቅ ወሳኝ የትግል ጊዜ ላይ ነን። የሐሳብ ትጥቅ ሆነ የብረት ትጥቅ መዳረሻ ግቡ የተከዜ አዳይ ትውልድ ተልእኮን ማሳካት ነው። ተልእኳችን ደግሞ ለመጪው ትውልድ ነፃነትን እንጂ ተሻጋሪ ዕዳን አናወርስም የሚል ዘላቂ አሸናፊነትን ያለመ ነው። ዘላቂ አሸናፊነት ስንል በሁለት መልኩ ነው። በአንደኛው ገጽ ዘላቂ የሕግ አሸናፊነት ሲሆን፣ ሁለተኛው ገጽ ደግሞ የሕግ አሸናፊነታችንን አልቀበልም ብሎ ለዳግም ወረራ የሚነሳው ጥንተ ጠላት ወያኔን የምንመክትበት ራስን የመሆን ክቡር ሰማዕትነትን ልንቀበልበት የተዘጋጀንለት የጸረ ወረራ ተጋድሏችን ነው። እናም የተከዜ አዳይ ትውልድ ሚና በሁለት ገጽ የተሳለ ሰይፍ ነው። በሐሳብ ትጥቅም ሆነ በብረት ትጥቅ ከሁሌም ዝግጁ ሆኖ መገኘት ነው። የሐሳብ ትጥቅ ስንል የወልቃይት ጠገዴን አማራነት ከታሪክ፣ ከመሬት ይዞታው፣ ከአስተዳደር፣ ከመልክዓ ምድሩ፣ ከሕዝብ ስነ ልቦናው
ቱባ ባህሎቹን ወዘተ ማመሳከሪያዎች አንጻር ወልቃይት ጠገዴ ጎንደር አማራ እንጂ ትግሬ ሆኖ እንደማያውቅ በህወሓት የሐሰት ትርክ ለተደናገሩ ለሌሎች የኢትዮጵያ ብሔር ብሔረሰቦች በማስረዳት ለዓለም አቀፉ ማህበረሰብ ማስገንዘብ ማዕከሉ ያደረገ የትግል ክፍል ነው። በዚህ የትግል ክፍል በየደረጃው ያለውን አመራር ማብቃት፣ ተነቃንቃዊ ማህበረሰብ አቅሞችን በተለይም የዲያስፖራውን፣ የሀገር ውስጥን፣ የቀበሌውን፣ ባለሀብቱን፣ ምሁራን በሐሳብ ትጥቁ ፊታውራሪ እንዲሆኑ ማድረግ አልመን በመስራት ላይ እንገኛለን። ይህ እንዲሆን